ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የቻናላችን ተከታታዮች፣ በዛሬው ትዕይንት መንታ መንገድ የተሰኘ ቤተሰብ ተከታታይ ድራማ ላይ ከጂያን ያረገዘችው መሊክ ለመናገር ለጂያን ሞከረች። በመጨረሻም ልጁን ለማስወረድ እንዲሁም ኢሳት ከኢስማ ፍቅር ያዘው። ሴቪ ላይ በመጨረሻ ከኑ ጋር ተያይዛ ጠፋች። ጂያን ኑን ያዘው የሚለውንና እርስ በርሳቸውም መሳሪያ ተደቃቀኑ። እንዲሁም ሌሎች አስደንጋጭና አጓጊ ትዕይንቶችን ይሽቀርብ ያለው ውድ ተመልካቾች፣ ወደ ትዕይንቱ ከማለፊ በፊት በቅድሚያ ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ወደ ዛሬው ትዕይንት የምናልፍ ይሆናል። ውድ ተመልካቾች፣ በትዕይንቱ ላይ ማን በይበልጥ ይመቻቸዋል? ኮመንት ስፍራ ላይ አስቀምጡልኝ። ወደ ዛሬው ትዕይንት አለፍኩኝ። መንታ መንገድ ይቀጥላል። አብራችሁን ቆዩ። ሴቪ ላይ አብራቸው ምግብ ለመመገብ ወደ መመገቢያው ቦታ ትመጣለች። በዚህ መካከል ሴቪ ላይ እየተናገረች ባለችበት ሰዓት ላይ ሂክመት እንድትቀመጥና አብራቸው እንድትመገብ ስትናገር ከአንቺ ትዕዛዝ አልቀበልም በማለት ለሂክመት ትነግራታለች። ሂክመት ትክክለኛ እናቷ አለመሆኗን አውቃለች። ለዛም ነበር ሴቪ ላይ እንደዚህ እየሆነች አለችው። እርስ በርሳቸው የተከራከሩ ባሉበት ሰዓት ላይ የሰራሽው ስራ ግን ተገቢ አልነበረም። ሴቪ ላይ አባዬን ለመግደል ብሎ ሲናገራትና እሷን በሚናገርበት ሰዓት ላይ እጅግ በጣም የተበሳጨው ጂያን ወዲያው ኢሳትን ይይዘዋል። ሊደበድበው ሙከራ ያደርጋል። ከዛሬ ጀምሮ ሴቪ ላይ የምትናገራት ከሆነ ያለ እኔ ፈቃድ የምትናገራት ከሆነ የእውነት ላሉኝ እገልሃለሁ፣ ግንባር እገልሃለሁ እያልኩ ነው፣ ግንባር እናመለ በደንብ አድርጎ ይቅባ ሲል ኢሳትን ጂያን ይዘትበታል። ቤተሰቡ መካከል ጉንጭና ጉንጮቹን በእጆቹ ጥፍ ንግ አድርጎ ይዞ ልቀቀኝ በማለት ንግሯል። ሳሚትም ጂያን እየተመገበን ያለ ነው፣ እንዲህ አይነት ነገር ከዚህ በኋላ እንድታረግ አልፈልግም በማለት ሳሚትም ወንድም ነው፣ በዛ ላይ ደግሞ ሊገባ ይገባል ብሎም ይናገራል። ጂያንም ደግሞ እሷም ደግሞ ባለቤቴ ናት፣ ስለዚህ አንድም ሰው እሷን መናገር መብት የለውም፣ ከዚህ በኋላ ሴቪ ላይ እንዲናገራት አልፈልግም በማለት ለእሷ ጥብቅና ይቆማል። አባቱንም ሆነ ሁሉንም ሰዎች ይናገራል። ኢሳት በዚህ ነገር በጣም ይበሳጫል። በሌላ በኩል ጂያንን እየፈለገች ያለችው መሊክ አለች። መሊክ ለጂያን አንድን መረጃ ልትነግረው ትፈልጋለች። ይህም ደግሞ እርጉዝ መሆኗን ነው። መሊክ ለጂያን እርጉዝ መሆኗን የምትነግረው ይሆን? እስከ ትዕይንቱ ፍጻሜ አብራችን ቆይ። ጂያን እጅግ በጣም ተበሳጭቶ ከቤቱ ይወጣል። እሱን እየተመለከተች የነበረችው መሊክም ጂያንን ወዲያው በመኪናዋ ትከታተሏለች። ወደሚሄድበትም ስፍራ ትሄዳለች። በሌላ በኩል ኢስማ ኢሳትን ለማግኘትና ከሱ ጋር አብራ ለመሆን እንክብካቤ ታደርግለታለች። ኢሳትን ቢሆን በጣም አሪፍ ጁስ ነበር የሰጠሽኝ፣ በጣም ያምራል፣ በጣም ይጣፍጣል፣ ልክ እንደ አንቺ እንደሚሆን ተስፋ አደርጋለሁ በማለት እሷን ይቀርባታል። ኢስማ ይህ ነገር ቢያስደስታትም ግን ኢሳትን በጥቂቱም ቢሆን ፈራችው። በልበቃሽ በማለት ካለችበት ቦታ ጥላው ልትሄድ ስትል እሱም ጉንጮቿን በመደባበስ በጣም እንደምታምር ነገራት። ውድ ተመልካቾች፣ ኢስማ የኢሳት ትሆን ይሆን? እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። በቅድሚያ ቪዲዮውን ላይክ ያላረጋችሁ ላይክ በማድረግ ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ አጓጊው ትዕይንት አለፍኩኝ። በኑህ መኪና እየተከታተለችው እንደሆነ ያወቀው ጂያን ኑህ ስለመሰለው ወዲያው መኪናውን ያቆምና መሳሪያውንም በመውጣት ወደ መኪና ውስጥ ይደቅናል። በዚህ ሰዓት ላይ ግን ሲደቅን መሊክ ስለነበረች ወዲያው መሳሪያውን በእፍረት ወዲያው ያስገባዋል። ምንድነው መሳሪያ የምታወጣው? ምንድነው? ለምንድነው መሳሪያ እየደቀንክብን ያለው? እኛ ጠላቶችን ነን እንዴ? ምን አድርገናል? በማለት ተነግሯል። በዚህም ሰዓት ላይ እጅግ በጣም ተበሳጭቶና ተናዶ የነበረው ጂያን ከሱ እንድትርቅና አሁን ላይ ለሷ ምንም አይነት ቦታ እንደሌለው ይነግራታል። ወንድሟንም ቢሆን እንደማይወደውና ከዚህ በኋላ ፊት ለፊቱ የሚቆም ከሆነ እንደሚገለው ይዝትባታል። በዚህ ሰዓት ላይ የሆዷን በሆዷ የምታውቀው መሊክ ከዛሬ በኋላ ከወንድሜ ጋር እንደዚህ አይነት ረብሻ ውስጥ እንድትገቡ አልፈልግም፣ ሰላም እንድታሰፍኑና ከዚህ በኋላ ሰላም እንድትሆኑ ፈልጋለሁ ስትል ትነግረዋለች። ጂያን በጣም እየሳቀ ትቀልጃለሽ፣ ሁሉም ነገር እሱ ጀምሮታል፣ እናም ደግሞ ሲቀጥል እናንተ ለኛ ለበቀል መታችኋል፣ ስለዚህ ሁሉም ነገር ማስተካከል ነው፣ መቀየር ካለብኝ እኔ አደርገዋለሁ፣ አትጨነቂ፣ አንቺ መሄድ ትችላለች፣ ከዚህ በኋላ ፊት ለፊት እንዳላይሽ ሲል ይነግራታል። እሷን በጣም ተናዳ ልጅ እንዳለው ልትነግረው እንኳን ፈልጋ ነበር፣ ግን ጥላው ትሄዳለች። በዚህ ሁሉ ነገር የተበሳጨችው መሊክ ራሷን የሆነ ነገር ለማድረግ ሙከራ ታደርጋለች። በጣምም ሰቀቀን ውስጥ ትገባለች። ኑህና እንዲሁም ታዚን አንድ ላይ በተቀመጡበት ስፍራ ላይ መሊክ አለመኖሯንና የተፈጠረ ሌላ ትልቅ ነገር እንዳለ ለኑህ ለመናገር ትሞክራለች። ምን ተፈጥሮ ነው? እህቴ ምን ሆናለች? አላውቅም፣ ብቻ ዛሬ ያሳለፈችው ነገርና እየተፈጠረ ያለ ነገር አልገባኝም። ከወጣች በጣም ቆይታለች፣ እየተፈጠረ ያለ ትልቅ ነገር እንዳለ ገብቶኛል ትለዋለች። በዚህም ሰዓት ላይ ኑህ ስልኩን ይደውልላታል። ሊያገኛት አልቻለም። በጣም ተበሳጭቶ ማልቀስም ይጀምራል።
የሆነ ነገር ሆና ሊሆን ይችላል በማለትም ትልቅ ስጋት ውስጥ ይገባል። ከቤት ውስጥ ወጥቶም ከታሲን ጋር ፍለጋ ያደርጋሉ። ግን በዚህ መካከል በሰላም መሊክ ወደ ቤት ውስጥ ትመለሳለች። እሷን ፍለጋ ከቤት የወጡት በመጨረሻም ታሲንና እንዲሁም ኑህም እሷ መገኘቷና ሰላም መሆኑ ሲነገራቸው ተመልሰው ወደ ቤት ውስጥ ይገባሉ። ኑህም ለመሊክ ተመልሶ ይቅርታን ያቀርብላታል። ይቅርታ አድርጊልኝ እህቴ፣ ምንም ነገር ምንም የሚፈጠር ሁሌም ቢሆን አንቺን እደግፍሻለሁ ከጎንሽም ነኝ በማለትም ይነግራታል። ኑህ በተኛበት ስልኩ ይጠራል። ከሴቪ ላይ ነበር የተደወለለት። ሄሎ ሴቪ ላይ። ኑህ እንድትደርስልኝ ፈልጋለሁ። ምን ሆነሻል? የተፈጠረ ነገር አለ እንዲህ በማለትም ኑህ ወዲያው ካለበት ቦታ ይነሳል። እሷም ደውላ እንዲደርስላትና አብሯት እንዲሆን ትጠይቀዋለች። ወዲያውም እርስ በርሳቸውም ይገናኛሉ። እናም ለሱ ጥያቄን ታቀርብለታለች። አብሯት እንዲሆን አብረን እንሆን ኑህ፣ ከአንተ ጋር መሄድ እፈልጋለሁኝ፣ ከአንተ ጋር ሁሉን ነገር መሆን እፈልጋለሁ፣ ቤተሰቦች ያጋቡኝ እንዲሁም ደግሞ እየተጫወቱብኝ ያለው እያለች ተራ በተራ የእሷ ማንነትና ትክክለኛ ማንነት ሁሉም ነገር ትነግሯለች። ወዲያውም በዚህ ነገር በጥቂቱም ቢሆን እሷን ለማረጋጋት እየሞከረ የነበረው ኑህ ስኬት እንዳገኘ ይገባዋል። ወዲያውም እሷን ለመድረስ ሙከራ ያደርጋል። በሌላ በኩል ከቤት ውስጥ ጠፋች በመባል ጂሃን ስለ ሴቪ ላይ ይጠየቃል። ሴቪ ላይ የት እንዳለች እንደማያውቅምና ወዲያው ፍለጋ ለማድረግ ሙከራ ያደርጋል። ኑህና እንዲሁም ሴቪ ላይ አንድ ላይ ይገኛሉ። መኪናውም እሷው ጋር ይገኛል። እናም አንድ ላይ አብረው እርስ በርሳቸው ካወሩም በኋላ ሁለቱም ተያይዞ ለመጥፋት ሙከራ እያደርጋሉ። በዚህ መካከል ጂሃን በጣም እጅግ ተበሳጭቶ ካለበት ቦታ ወዲያው ለፍለጋ ጉን ያሚንን በመያዝ ተያይዘው ፍለጋ ይሄዳሉ። በስልኳ ጂፒኤስንና የተለያዩ መንገዶችን በመመልከት መሳሪያዎችን ከታጠቁ በኋላ ካሉበት ተያይዘው ወዲያው ኑህና እንዲሁም ሴቪ ላይን ፍለጋ ይወጣሉ። ሰዓቱ ደረሰ። በመጨረሻ ጂሃን ኑህ ያለበትን ቦታ አገኘው። እናም ተከታተላቸው። ኑህ እንደደረሰበት ገብቶት ነበር። በፍጥነት ቢነዳውም እንኳን ጂሃንም ልክ እንደዛው በተመሳሳይ መልኩ ነዳው። እናም በመጨረሻ እንዲቆሙና አሁን ሴቪ ላይን ቶሎ ብለህ ስጠኝ፣ ካለበለዚያ ግን ትልቅ ኪሳራ ውስጥ ትገባለህ በማለት ጂሃን ለኑህ ማስጠንቀቂያ ሰጠው። ሴቪ ላይ ነይ ከኔ ጋር በማለት ጂሃን ተናገረ። ጂሃን ከአንተ ጋር ልመጣ አልችልም፣ አታስገድደኝ ስትልም ተናገረች። ኑህም ያን ልታደርግ አልፈቅድልም፣ እሷ የኔ ናት፣ እናም ከኔ ጋር የምትሆነው በማለት ነገረው። ጂሃን መሳሪያውን አውጥቶ ኑህ ላይ ደቀነበት። ኑህ ግን ይህ አላስደነገጠውም ነበር። እንደዛ ከሆነ የምትፈልገው በማለት ኑህም ይዞት የነበረውን መሳሪያ ወዲያው አውጥቶ ጂሃን ላይ ደቀነው። አሁን ሁለት ነገር አለ። ኑህ የያዘውን ቃታ ጂሃን ላይ መሳብ ወይም ጂሃን ኑህ ላይ መሳብ። ማን ይተኩሳል? እርስ በርስ ተፋጠጡ። ሁለታቸውም ተያዩ። በላሁን ጊዜው ደርሷል፣ ኑ ማድረግ ያለብን ወንድ ስራ አድርገው እና እኔም ላድርገው ሲል ተናገረ። ግን ይህን ሁላ ነገር ቢናገርም እንኳን ጉንያሚንንና እንዲሁም ጠባቂዎቹን አስከትሎ የመጣው ጂሃን በመጨረሻ ጠባቂዎቹ ይደርሱና አቁም በማለት ሁሉም ሰዎች ኑህ ላይ መሳሪያ ደቅኑበታል። በዚህ ሰዓት ላይ ሴቪ ላይን በግድ መኪና ውስጥ ያስገባትና ጂሃን ይዟት ወደሚፈልግበት ቦታ ለመውሰድ ሙከራ ያደርጋል። ጉንያሚንም መጥቶ ጂሃንን ምን እናድርገው ብሎም ሲናገር ደብድቡት፣ እናም ደብድባችሁ ጣሉት በማለት ይነግራቸዋል። በመጨረሻም ጉንያሚን በዚህ ነገር እጅግ በጣም ተደስቶ ወዲያው ኑህን በሚፈልገው መልኩ ይደበድበዋል። እናም ከደበደቡት በኋላ መጎዳቱን ካዩም በኋላ እዛው ጥለውት ይሄዳሉ። ሴቪ ላይን ይዟት ጂሃን ይሄዳል። የሚፈልግበትን ቦታ ካስገባት በኋላ ከዛሬ በኋላ ከሱ የምትጠፋ ከሆነ የእውነት እንደሚገርላትና አስፈላጊ ከሆነ የፈለገው ነገር እንደሚያደርጋት በግድ ከዛሬ በኋላ ከሱ እጅ የምትወጣ ከሆነ ምክንያቱም ባለቤቱ ስለሆነች እንደፈለገ አድርጎ እንደሚያኖራት ይናገራታል። እሷም እያስፈራራኝ ነው ብላ ስትናገር ጉንጭና ጉንጮቿን አገጮቿን በመያዝ ተመልከች፣ ይህ ለአንቺ የምሰጥሽ ማስጠንቀቂያ ነው፣ ከዛሬ በኋላ እኔ ጋር አብረሽ ትሆኛለሽ፣ ይህ ጥያቄ ሳይሆን ግዴታም ነው ሲል ወዲያው ካለበት ቦታ እያስፈራራታል። ግን በዚህ ሰዓት ላይ ጂሃን በጥቂቱም ቢሆን ተዝለፍልፎ ይወድቃል እና ደህና መሆኑን እየነገራት በጣም ያለቅሳል። ካለበት ቦታም ይወጣል። ለኑህ እርዳታ አድርገውለት ካለበት ቦታ ይዘውት የታሲን ሰዎች ይሄዳሉ። በሌላ በኩል ደግሞ መሊክ አለች። መሊክ
ልጁን ለማስወረድ እያሰበች ነው። መልክ ልጇን ታስወርድ ይሆን የሚሉትንና ሌሎች አስደንጋጭና አጓጊ ትዕይንቶችን ደግሞ በቀጣይ ትዕይንት ይዤላችሁ የሚቀርብ ይሆናል። የዛሬው ትዕይንት እስከዚህ ለተከታተላችሁን ከልብ አድርጌ አመሰገንኩኝ። መልካም ጊዜ ይሆንላችሁ።